በ3 ቀናት ውስጥ ሚኒመም እስከ 80 ሚሊዮን ብር ይሰራል። ማክሲመም ከተባለ ከ100 ሚሊዮን ብር በላይ ቲዲ ሰርቷል ማለት ነው። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሁሉ አማን ሁሉ ፒስ፣ እኔ ጋር ሁሉ አማን ሁሉ ፒስ። እናንተ ጋር ቀናችሁ ሳምንታችሁ እንዴት ነበር? ባላችሁበት ሰላማችሁ ብዝት ይበልኝ። እኔ ሳሚ ነኝ። ይሄ ሳሚ ቲዩብ ነው። ቻናላችን አዲስ እንደመሆኑ መጠን ከታች ስትመለከቱ ምንም ሰብስክራይበር የለም። እንግዲህ አዲስ እንደመሆኑ መጠን ሰብስክራይብ እንድታደርጉ ትንሽ ወንድማችሁን እንድታበረታቱኝ ስል በአክብሮት እጠይቃለሁ። ስልኬን ራሴን እና እናንተን ተማምኜ ዩቲዩብ ጀምሬያለሁ። ኦ ማይ ጋድ ዋው! ከእግዚአብሔር ጋር ይሳካል ብዬ አስባለሁ። እኔ ብቻ ኮንስተንሲ ከሆንኩ እናንተ ሰብስክራይብ ካደረጋችሁልኝ ማናሳካው ነገር የለምና የሀገሬ ልጆች ታናሽ ወንድማችሁን ሳሚ እንድታበረታቱ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ስል በአክብሮት እጠይቃለሁ። አብዱ ቪዲዮዎች እንመጣለን። በዛሬ ቪዲዮ የምንመለከተው በዕለተ ሐሙስ በቀን 8ኛ ወር 2018 የተለቀቀውን የቴዎድሮስ ካሳሁን የቴዲ አፍሮ አልበም በሀገሪቷ መነጋገሪያ የሆነው አልበም በዚህ 3 ቀን በዩቲዩብ ቻናሉ ስንት ብር ሰራ፣ ቴዲ አፍሮ በዩቲዩብ ብቻ ስንት ብር ሰራ የሚለው አብረን እናያለን። ካልኩሌት እናደርገዋለን። ይህ ቪዲዮ እናንተን ሞቲቬት ሊያደርግ ይችላል። እኔም በጣም ሞቲቬት ያደርገኝ ዩቲዩብ ላይ እንዲሰራ እስከሚባል ድረስ ቴዲ አፍሮ የለቀቀው አልበም ኢትዮሪክ የተሰኘው 18 ትራኮችን ይዟል። ሁሉም ቫይራል ሊወጡ ነው። በአፍሪካ በጣም ሪከርድ የሰበረ ነው። በኢትዮጵያ የዩቲዩብ ሪከርድም ሰብሯል። በለቀቀው በ24 ሰዓት ውስጥ 400,000 ሰብስክራይበር ከ2.4 ሚሊዮን ወደ 2.8 ሚሊዮን በማድረግ ሪከርድ ሰብሯል ቴዲ አፍሮ ማለት ነው። እና አልበሞቹ ደግሞ የሚገርሙ ቪዲዮዎች ነው። በአንድ ቀን ውስጥ በ24 ሰዓት ውስጥ ከ1 ሚሊዮን በላይ ነው የታየው። እና ይህም በ3 ቀናት ውስጥ ስንት ብር ሰራ የሚለውን አብረን እንሰራለን። አብራችን ቆዩ። እንደምትመለከቱ ሁሉም አልበሞቹ ቫይራል ሊወጡ ናቸው። ዳስታር የተሰኘ 11 ሚሊዮን የታየው በጣም ብዙ ተወዳጅ ተቀባይነት ያገኘው ዘፈን ነው። አብዛኛዎቻቸው በዚህ ዘፈን ሀሳባቸውን ሲሰጡ ነበር። የመልስ ምትም የሰጡ የኦሮሚያ ዘፋኞች ነበሩ። እኛ ስለነሱ ስለ ሀሳቡ ስለ ሙዚቃው መናገር ማውራት ሳይሆን ስንት ብር እንደሰራ ብቻ ካልኩሌት እናደርጋለን። የሚመለከተን ብቻ እስቲ እንሰራለን። ሁሉንም እንደምትመለከቱ ከ2 ሚሊዮን በላይ ነው። 2 ትራኮች ናቸው መሰለኝ ከ1.7 ምናምን ሚሊዮን የታየው። ከዛው ሁሉም 2 ሚሊዮን እና ከዛ በላይ ነው። እስቲ ካልኩሌት እናደርጋለን። አጠቃላይ እነዚህ ስታደርጉ አጠቃላይ እንደምትመለከቱት ነው። አጠቃላይ የሚመጣው 62 ሚሊዮን ነው። 65 ሚሊዮን በላይ ነው። አቨሬጅ 65 ሚሊዮን በላይ ነው። ምክንያቱም 1.8 ሚሊዮን ካለ 1.8 ሚሊዮን ካለ 1 ሚሊዮን 800,000 ምናምን ያለ ነው የሚቀጥለው። አቨሬጁን እንወስዳለን። ከ65 ሚሊዮን አቨሬጁን ስንወስድ ከ65 ሚሊዮን በላይ ነውና የታየው። ይህን ደግሞ ዩቲዩብ ላይ ወስደን ቦግ ላይ ሰርች እናድርገው። አንድ ቪዲዮ ከ1000 ዩቲዩብ የሚከፍለው ከ1000 እይታ እስከ $1 እስከ $7 ይከፍላል። ይታወቃል። ከአንድ ቪዲዮ እይታ ከ1000 ቪዲዮ $1 እስከ $7 ይከፍላል። ያው እንደየሀገሩ አከፋፈላቸው ይለያያል። በሀገራችን ስታንዳርድ ምናልባት ከ$2 እስከ $3 ሊከፍል ይችላል። ምክንያቱም የጎግል አድሰንስ ወደኛ ሀገር ብዙም ስለማይሰራ ነው። ለዛ ዩቲዩበሮች ካያችሁ በቪፒኤን እዩ ምናምን የሚሉት እና የቴዲ አፍሮ ደግሞ 1.8 ሚሊዮን ሰብስክራይበር በላይ ስላለው በዛው ልክ በሰብስክራይበሩ ልክ በጣም ይከፍሏል ብለን እናስብ። ለምሳሌ ከአንድ ሙዚቃ $3 ቢከፍል $3 ይከፍልለታል ብለን ሀሳባችንን ምናልባት $5 $4 ይከፍልለት ይችላል። $3 ቢከፍልለት $3 ብንል 65 ሚሊዮን ሲካፈል 1000 እናደርጋለን። 65,000 ይመጣል። 65,000 በ$3 ስናባዛ ኦልሬዲ ወደ 30 ሚሊዮን ምናምን ይጠጋል። የሚገርም ነው። በ3 ቀን 30 ሚሊዮን ከዛ ይበልጣል 30 ሚሊዮን እና 30 ሚሊዮን የሚገርም ጨላ ነው ዩቲዩብ ላይ የተሰራ ማለት ነው። ኦኬ 30 ሚሊዮን ከሆነ $4 ብናደርገው እስቲ
አብዛኞቹ በቪፒኤን የሚያዩለት አሉ። ከሀገር ውጭም ያሉ ብዙ ሰዎች እንግዲህ አድናቂዎች ከሀገር ውጭም ያሉ ሰዎች ብዙ ስለሚመለከቱ $4 አድርገን እናስብ። አብሬጅ እንወስዳለን ማለት ነው። 50% 70% ከኢትዮጵያ ጋር ላይ 30% ከውጭ አድርገን አብሬጅ እንወስዳለን። $4 ከሆነ 40 ምናምን ሚሊዮን በቂታ ስም 40 ሚሊዮን ከ40 ሚሊዮን በላይ ቴዲ በአንድ አልበም ዩቲዩብ ላይ ሰርቷል። ያው ቴዲ ነውና ሲያንሰው አንድ ትልቅ አርቲስት ቴዲ ሲያንሰው ነውና ቴዲ እና እንደዚህ በጣም ብዙ ነው ትንሽ ነው ምናምን ማለት ሳይሆን እንደ ቴዲ ስታንዳርድ 9 ዓመት የተለፋበት አልበም ከሆነ ይገባዋል። የ9 ዓመት ልፋቱ ሲያንሰው ነውና 30-40 ሚሊዮን ሲያንሰው ነው። ግን 30-40 ሚሊዮን ብንል በዛን ሰዓት ላይቭ ሲለቀቅ ብዙዎቹ ጊፍት ሲሰጡለት ነበር። ኢትዮ ዳስታር የተባለውን 11 ሚሊዮን የታየው እይታ ያገኘው ቪዲዮ ላይ ካያችሁ 51 ሺህ ኮሜንት አለ። እስቲ ወደ ስክሮል ያደረግን ጊፍት የተሰጡትን እናያለን። ታንክስ ጊፍት ከሀገር ውጭ ያሉ መስጠት ይችላሉ እና እነሱ የሰጡትን ጊፍቶች እናያለን። ብዙ ጊፍት የተሰጠው ባይዘ እንደምታዩት $100 ይሰጣል፣ $5፣ $11፣ $20፣ $100፣ $50 ምናምን $50 እንደምትመለከቱ እና ብዙ ኮሜንት ነው። ከዚህ ውስጥ ቢያንስ $5000 ተሰጠውኛል። $5000 በ156 160 ነው። ዝም ብለህ በ156 እናባዛው 700,000 ነው። ከአንዱ ትራክ 1 ሚሊዮን ነበረለት ጊፍቱ ብቻ ማለት ነው። 50,000 ኮሜንት ነው የተሰጠው። ከዛ ውስጥ ብዙ ሰው ጊፍት ይሰጣል ከሀገር ውጭ ያሉ ብዙዎቹ $5 በላይ ነው ጊፍቶች ሲሰጡ የነበረውና 1 ሚሊዮን እንበለት 41 ሚሊዮን አገኘ ማለት ነው። እና ደግሞ ከ18ቱ ትራክ ውስጥ ብዙዎቹ ጊፍት እዛው ላይቭ ላይ ጊፍት ሲሰጡለት ነበር። ታንክስ ጊፍት ሳይሆን ጊፍት ሲሰጡለት ነበር ላይቭ ላይ ጊፍት የቲክቶክ ላይቭ ላይ ማለት የዩቲዩብ ላይቭ ላይ ጊፍት መስጠት ይቻላል። ጊፍት ሲሰጡለት ነበር እና ይህ ጊፍት እሱም እንግዲህ ካልኩሌት አላደረግነውም፣ ግን ቢያንስ ሚኒመም 41 ሚሊዮን አፕሮክሲሜትሊ ለምናስብ 41 ሚሊዮን ወራ 42 ሚሊዮን ሲዲ በዩቲዩብ ብቻ አግኝቷል። ደግሞ በሌሎች መተግበሪያዎች በስፖቲፋይ ምናምን በአፕል ተለቆ ነበር። አፕል ላይ 1.4 1.28 ነው $1.29 ነበር ሲሸጥ የነበረው አንዷ ትራክ ማለት ነው። 18ቱ ትራክ ደግሞ ስንት ይሆናል? አጠቃላይ 3000 ምናምን ብር አንዱ አልበም 3000 ብር ነበር ሲሸጥ የነበረው። ቢያንስ እነዛ መተግበሪያ ላይ 10,000 ሰው ዝም ብለን ሚኒመም ብር ነው ሚኒመም አማውንቱን ብንወስድ ማለት ነው 10,000 ሰው ያችን አልበም ሊገዛ 30 ምናምን ሚሊዮን ማለት ነው። ጋዴም ሲገባው ነው ሲያንሰው 10,000 ሰው አንዱን አልበም ቢገዛ 30 ሚሊዮን ይሆናል። በዩቲዩብ ብቻ ሳይሆን በዩቲዩብ ሳይሆን በአፕል ነው። አይ ቲንክ አፕል ላይ ነው መሰለኝ እንደዛ የሚሸጠው። አፕል ላይ 30 ሚሊዮን ያገኛል። ጋይስ ሲያንሰው ነው ሲያንሰው ቴዲ 30 ሚሊዮን ከ10,000 በላይም ሊሆን ይችላል 20,000 ሊሆን ይችላል። እንግዲህ ከሀገር ውጭ ያሉ ብዙ የቴዲ አድናቂዎች በካናዳ፣ በአሜሪካ፣ በዩሮፕ ብዙዎች አድናቂ እንዳሉ ይታወቃል። እዛ ኮንሰርት ሲያዘጋጅ እንኳን ብዙ ሺህ ህዝብ እንደወጡ ኮንሰርት እንደሚታደም አይተናልና ከዛ በላይ ከ10,000 በላይ ህዝብ ሊገዛው ይችላል። እና ኖርማል ነች ያቺ ገንዘብ። አሁን ለምሳሌ $1.29 ማለት ትንሽ ነች። 18 አልበም ወደ 30 ምናምን $30 ምናምን ነው የሚጠቀው 30 ምናምን $30 ኖርማል ነች። ምክንያቱም ያበቶታል በእኛ ሀገር ገንዘብ ስናየው ነውና ብዙ ብር የሚሆነው በጣም ደግሞ ውድ ነው ዶላር። ያው እርካሽ ነው ያልኩት ሳይሆን ወደ አሜሪካ ምናምን እንደሚኖሩ እርካሽ ነው ያልኩት ሳይሆን ያገኛታል በአንድ ሰዓት ውስጥ የሚያገኙት ገንዘብ ስለሆነች ለሚወዱት ሰው ደግሞ ይገዛታል ብዬ ነው የማስበውና ቢያንስ ሚኒመም ብለን 10,000 ህዝብ ያለው ቢያንስ እስከ 30,000 እስከ 20,000 ሊገዛው ይችላል። ቴዲ በዚህ አልበም ውስጥ ከ3 ቀናት ውስጥ እስከ 80 ሚሊዮን ብር ሰርቷል ማለት ነው። ሚኒመም እስከ 80 ሚሊዮን ብር ይሰራል። ማክሲመም ከተባለ ከ100 ሚሊዮን ብር በላይ ቴዲ ሰርቷል ማለት ነው። ጋይስ ሁለቱም ንጉስ ብሎታል። አንድ አልበም 100 ሚሊዮን ብር ማለት ሺት አጨብጭበናል። ይገባዋል። ቴዲ ስቴት ኮምፒውተር አናደርገውና ከሌሎች ዘፋኝ ቴዲ ስቴት ብቻ ይመች። ቴዲ እናንተ እስቲ ሰብስክራይብ አድርጉ። የሀገሬ ልጆች አብሮነታችሁን አሳዩኝ፣ አግዙ፣ ደግፉኝ። እስቲ 1,000 ሰብስክራይበር አስገቡኝ። 1,000 ሰብስክራይበር አስገቡኝ። ያበዱ ቪዲዮችን ለቀ ሀሳባችሁን፣ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ወጥሬ እንግዲህ
ኮንሲስተንሲ ለመሆን እሞክራለሁ። እናንተ ካላችሁ አብሽር፣ ተማም ጤናችሁ ብቻ ይብዛ፣ የኔ ጤና ይብዛ። አምላክ በሰላም ያቆይ። ወዳችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንግዲህ ታናሽ ወንድማችሁ ሳሚ ነኝ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ጤናችሁ ሰላማችሁ ይብዛ። ወዳችኋለሁ።